እነዚህን ስኮላርሺፖችን ሴኩር ካደረጋችሁ ኤምባሲ በቀላሉ ቪዛችሁን ማግኘት ትችላላችሁ ማለት ነው። የጣሊያን ስኮላርሺፕ ቻሌንጅ ፓርት የሚሆነው የኤምባሲ ፕሮሰሱ ነው። ብዙ ጊዜ እኛ የምንሞክረው ሪጂናል ስኮላርሺፑን ብቻ ነው። ነገር ግን ብዙ ዩኒቨርሲቲዎች ደግሞ የራሳቸው የዩኒቨርሲቲ ቤዝድ የሆነ ስኮላርሺፕ ታይፕ አላቸው። ከነዛ ውስጥ ሁለት ዩኒቨርሲቲዎች ዩኒቨርሲቲ ኦፍ ቬሮና እና እንዲሁም ደግሞ ዩኒቨርሲቲ ኦፍ ካሊብሪያ ናቸው። ስለዚህ የገባችሁ አፕላይ ማድረግ ትችላላችሁ። የዩኒቨርሲቲ ኦፍ ቬሮና ዴድላይን እስከ ማርች 17 ድረስ ይቆያል። ያ ማለት ኦልሞስት አንድ ሳምንት ብቻ ነው የቀረው። ስለዚህ ተሎ ገብታችሁ አፕላይ ማድረግ አለባችሁ ማለት ነው። የዩኒቨርሲቲ ኦፍ ካሊብሪያ ስኮላርሺፕ አሁን ነው ገና የተከፈተው፣ እስከ ኤፕሪል 10 ድረስ ይቆያል። ስለዚህ ለሱ ሰፊ ጊዜ ስላላችሁ ሪኳየርመንቶቹን ቼክ አድርጋችሁ እድላችሁን እንድትሞክሩ ለማለት ነው። እነዚህን ስኮላርሺፖችን ሴኩር ካደረጋችሁ ኤምባሲ በቀላሉ ቪዛችሁን ማግኘት ትችላላችሁ ማለት ነው፣ ዊዛውት ባንክ ስቴትመንት እንዲሁም ደግሞ ሌሎች ሪኳየርመንቶች ማለት ነው። ይህንን እድል እንድትሞክሩ አበረታታለሁ። እንዲሁም ማንኛውንም አይነት ጥያቄ ካላችሁ ኮሜንት ላይ ጻፉልኝ። ለበለጠ መረጃና ኦፊሻል ሊንኩን ለማግኘት ባዮ ላይ ባለው ወይም ደግሞ እዚህ ጋር በጻፍኩት ቴሌግራም ዩዘርኔም እየገባችሁ ቼክ ማድረግ ትችላላችሁ።